ሰላም ጤና ይስጥልኝ ወደ ጌታ ቤተሰቦች እንኳን ለ2017 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልኩ ዜናውን የማቀርብላችሁ ዜናውም እንደሚከተለው በዝርዝር አቀርባለሁ። ሰበር ዜና። የንጹህ ሰው ደም ያፈሰሱ ወንበዴዎች ተፈረደባቸው። የይሁዳ ንጉሥ ሞትን አሸንፎ መነሳቱ ተሰማ። ዝርዝር ዜና። ሚያዝያ 10 2017 ዓመተ ምህረት አንድ ንጹህ ሰው ያለምንም ምክንያት የገደሉ ወንበዴዎች በቁጥጥር ስር መዋላቸውን ጎልጎታ ምድብ ችሎት የሚገኘው የሰማይ ፍርድ ቤት አስታወቀ። ሟቹ ምንም ጥፋትና በደል የሌለበትና የዓለም ብርሃን መሆኑን እያወቁ ሆን ብለው ወንበዴዎች በመስቀል ላይ ሰቅለው የገደሉ መሆኑን በማረጋገጥ ሚያዝያ 12 2017 ዓመተ ምህረት በዋለው ችሎት ወንበዴዎች ገሃነም ገብተው ለዘላለም እንዲቃጠሉ የሰማዩ ፍርድ ቤት ጽኑ ውሳኔ መስጠቱ ተሰምቷል። የወንጀሉ ዋነኛ ተዋናይና ተባባሪ በመሆን ለ30 ብር ብሎ ንጹህ ደም አሳልፎ ለፍርድ የሰጠው የአስቆርቱ ይሁዳ ብሩን በቤተ መቅደስ ጥሎ በመሄድ በገዛ እጁ ታንቆ መሞቱን ማቴዎስ 22:5 የሚገኘው የወንጌል ድምፅ ሬዲዮ ጣቢያችን ዘግቧል። ወንበዴዎቹ የይግባኝ መብታቸውም ለዘላለም እንዳይታይ ታግዶ የክስ መዝገባቸውን ወደ ሲኦል ተመልሷል። በካህናት አለቆችና በጻፎች ግን ሚያዝያ 10 ተሰቅሎ የተገደለው ኢየሱስ የተባለው የይሁዳ አንበሳ ዛሬ ሌሊት ሚያዝያ 12 መቃብሩን ፈንቅሎ መነሳቱ በይፋ ታወቀ። ይህ ንጉሥ መቃብሩን ፈንቅሎ ሞትን ድል አድርጎ መነሳቱ ዛሬም በዓለም ላይ መነጋገሪያ ሆኖ ቀጥሏል። የተሰቀለ የናዝሬቱ ኢየሱስ ከሞት መነሳቱ ማርያም እና ሰሎሜን ማስረጃ በማድረግ ማርቆስ 16:6 ላይ የሚገኘው ምንጭ ጠቅሶ ታላቁ የወንጌል ክፍል ለዓለም ሁሉ አውጇል። በእግዚአብሔር ሲጠቃለል ዛሬ ላይ የትንሣኤ ንጉሥ የሆነው ኢየሱስ በሙታንና በሕያዋን ላይ ሊፈርድ በእግዚአብሔር አብ ቀኝ መቀመጡን ኤደን ገነት የሚገኘው ዜና ትንሣኤ ይዘግባል። ከቀሪ የበዓል ፕሮግራሞች ጋር እንድትቆዩ እያሳሰብኩ በድጋሚ መልካም የትንሣኤ በዓል እንዲሆንላችሁ እመኛለሁ። አመሰግናለሁ። ተባረክ። እግዚአብሔር ይባርክሽ። እግዚአብሔር ይባርካት። እግዚአብሔር